የብልጽግናው ሰራዊት ዛሬም በገፍ እየፈረሰ ነው። የሰራዊቱ አፈራረስ ደግሞ በየተራው ውጡ ተብለው የተነገራቸው ነው የሚመስለው። መሽቶ በነጋ ቁጥር የሰራዊትና የጦር መሳሪያ ቅነሳ ያስመረረው ብልጽግናው አዲስ ዘዴ ቀይሶ ጦሩን ለመጠርነፍ ቢሞክርም ሰራዊቱ ግን የጧቷን ጀንበር የሚቀበላት ከፋኖ ጎን ተሰልፎ ነው። ዛሬም በሸዋ የሆነውን በዝርዝር እናስደምጣችኋለን። ፋኖ የብልጽግናውን ሰራዊት ማፍረሱን ቀጥሎበታል። የአማራን ህዝብ የሉና አደጋ ለመቀልበስ በጽናት እየተፋለመ የሚገኘው የአማራ ፋኖ በሁሉም ቀጠናዎች የሚገኘውን የብልጽግናውን ሰራዊት በተለያየ መንገድ ማፍረሱን ቀጥሎበታል። የብልጽግናው ሰራዊትም ባገኘው አጋጣሚ ሁሉ ፋኖን በመቀላቀል የብልጽግናውን ካምፕ እያመናመነው ይገኛል። በትናንትናው ዕለትም የብልጽግናው ሰራዊት የስድስተኛ ማዕከላዊ ዕዝ አካል የሆነው የ15ኛ ክፍለ ጦር 5ኛ ሬጅመንት አባል የሆኑ 4 ወታደሮች ከነመሳሪያቸው ፋኖን ተቀላቅለዋል። የ10 አለቃ አዛዡን ጨምሮ 4ቱም የብልጽግና ሰራዊት አባላት የተቀላቀሉት አፋር ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦር መሆኑን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የሚዲያና ኮሚኒኬሽን ክፍሉ ለጣና ቴሌቪዥን ባደረሰው መረጃ እንደገለጸው ፋኖን የተቀላቀሉት ያገዛዙ ሰራዊት አባላት የስርዓቱን አማራ ጠልነት በሚገባ የተረዱ ናቸው። ከአገዛዙ ካምፕ ወጥተው ወደ ፋኖ ለሚቀላቀሉት የሰራዊቱ አባላት ሁልጊዜ እንደምናደርገው ዛሬም ለእነዚህ ወንድሞቻችን ደማቅ አቀባበል አድርገንላቸዋል በማለት 3 ክላሽንኮቭ መሳሪያና 1 ዘመናዊ ስናይፐር ይዘው ፋኖን ስለተቀላቀሉት የብልጽግናው ሰራዊት አባላት ምላሽ ሰጥቷል። አገዛዙን ከርተው ፋኖን የተቀላቀሉት የብልጽግናው ሰራዊት አባላቱ ያቀረቡት ምክንያት የፋኖ የደህንነትና መረጃ ክፍል ባደረገልን ተደጋጋሚ ውይይትና ጥሪ ሲሆን በሂደትም የብልጽግና መንግስት ለአማራ ህዝብ ያለውን ጥላቻ በሚገባ እየተረዳን መጣን። ጸረ ህዝብ ከሆነ ስርዓት ጎን ተሰልፈን የራሳችን ወገን መውጋት ደግሞ የህሌናም የህግም ተጠያቂ ያደርገናል ብለን በመወሰናችን ነው ፋኖን የተቀላቀል ነው ብለዋል። የብልጽግናው አገዛዝ ፖለቲካዊ መዋቅር በአማራ ህዝብ ላይ የሚፈጽመውን ሸፍጥና ወንጀል የሰራዊቱ አዛዦችም እንደሚከታተሉ ተገንዝበናል የሚሉት እነዚሁ የቀድሞ የብልጽግናው ሰራዊት አባላት ይህ ስርዓት በቅርቡ መውደቁ አይቀሬነቱን ተግባሩ እንዳረጋግጠላቸው ተናግረዋል። አስተያየታቸውን ሲቀጥሉም ከምንም በላይ ክፉኛ ውስጣችን ያሳመመን ሰሞኑን በደራ ጉንዶ መስቀል ከተማ የደመራ በዓል ሲከበር በበዓሉ ላይ አረንጓዴ፣ ቢጫ፣ ቀይ ቀለም የያዙ በርካታ ወጣቶችና የኢትዮጵያ ሰንደቅ ዓላማ በቀሚስ መልክ አሰርተው የለበሱ እናቶችና እህቶች ለከፍተኛ እንግልት ሲዳረጉ አይተናል። በተቃራኒው ደግሞ ከ3 ቀን ወዲህ የኢሬቻ በዓል እየደረሰ ነው በሚል ገና ከዋዜማው ጀምሮ ቀይ፣ ጥቁርና በነጭ ቀለም የተሰሩ በርካታ የበዓል ልብሶች በከተማው ውስጥ ያለምንም ከልካይ ስናይና የኦሮሚያ ክልል ፖሊሶች አትከልክሏቸው ማለታቸውን በአይናችን ስናይ ታዲያ እኛስ የማነን እዚህስ ቁጭ ብለን የማነን ጎፈሬ ነው የምናበጥረው በሚል ቁጭት ተነሳሳን። ውሳኔያችን በስሜት ሳይሆን ከልባችን አስበንበት ራሳችንን እንድንጠይቅ አድርገን የወሰንነው ሲሆን በመጨረሻም የአማራ የቁርጥ ቀን ልጅ የሆነውን የፋኖ ወንድሞቻችንን በቀላሉ ተቀላቅለናል ብለዋል። በመከላከያ ተቋም ውስጥ ሆነን ስለ ፋኖ የሚነገረን ሁሉ ውሸት መሆኑን በአካል አረጋግጠናል በማለት ፋኖ ያደረገላቸውን አቀባበልም የገለጹ ሲሆን አክለውም የትልቅ ህዝብ አገልጋይ መሆኑን በቃል ሳይሆን በተግባር ገልጦ አሳይቶናል ሲሉ ተናግረዋል። የአገዛዙ ሰራዊት ሙሉ በሙሉ በሚባል ደረጃ እየፈረሰ መሆኑን የገለጹት የሰራዊቱ አባላት ስለ ፋኖ መርዛማ ጭፍን ጥላቻ መሆኑን ተረድተው ለትግል ጓዶቻቸው ፋኖን እንዲቀላቀሉ ጥሪ አቅርበዋል።